ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የወለባ ሚዲያ ተከታታዮቻችን እንደምሰነበታችሁ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ህወሓት ዳግም ወደ መቀሌ መመለሱን ተከትሎ በትግራይ ክልል የሚገኙ የዩኒቨርሲቲ ተማሪዎች በአስቸጋሪ ሁኔታ ውስጥ እንዳሉ ይታወቃል። ስለሆነም ተማሪዎችን ለማስመለስ በቀይ መስቀል በኩል የተደረገው ጥረት ምን ላይ ደርሷል የሚለውን በዝርዝር እንመለስበታለን። ሩሲያ በጦር ሰራዊት አሰልጣኞቿ ምክንያት በባላንጣዎቿ እየተተቸችና እየተወቀሰች ትገኛለች። ለዚህም ሩሲያ ምላሽ ሰጥታለች። በዝርዝር የምናየው ይሆናል። በትግራይ ክልል የመሰረተ ልማት ግንባታ መልሶ እንዲቋቋም ተጠየቀ። ለዚህስ መንግስት ምን ምላሽ ሰጠ የሚለውን በስፋት የምንመለስበት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሩሲያ የማዕከላዊ አፍሪካ ሪፐብሊክ የጦር ሰራዊት ፖሊስና ሌሎችም የጸጥታ አስከባሪ ኃይሎችን የሚያሰለጥኑ 600 ወታደራዊ አሰልጣኞች በቅርቡ መላኳን የሩሲያ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። ሩሲያ የማዕከላዊ አፍሪካ ሪፐብሊክን የጦር ሰራዊት ፖሊስና ሌሎች ጸጥታ አስከባሪ ኃይሎችን የሚያሰለጥኑ 600 ወታደራዊ አሰልጣኞችን በቅርቡ መላኳን የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። ሮይተርስ ባለፈው ማክሰኞ ያገኘው የተባበሩት መንግስታት ድርጅት ሪፖርት የሩሲያ ወታደራዊ አሰልጣኞች ከአገሪቱ ወታደሮች ጋር ሆነው ሲቪል ላይ ያልተመጣጠነ ኃይል ተጠቅመዋል፣ በዘፈቀደ ግድያ ፈጽመዋል፣ ትምህርት ቤቶችን ወርደዋል፣ መጠነ ሰፊ ዝርፊያም በመፈጸም የሚወነጀል መሆኑን ጠቅሰዋል። ክሬምሊን በበኩላቸው የሩሲያ አሰልጣኞች በግድያም ሆነ በዝርፊያ አልተሳተፉም ሲሉ አስተባብለዋል። ሞስኮ 600 ወታደራዊ አሰልጣኞች ወደ ማዕከላዊ አፍሪካ ሪፐብሊክ መላኳን ለመንግስታቱ ድርጅት የጸጥታው ምክር ቤት ያሳወቀች መሆኑን ዛሬ የውጭ ጉዳይ ሚኒስትሯ ባወጣው መግለጫ አስታውቀዋል። መቼ እንደተላኩ ግን ዝርዝር መረጃ አልተላከም። 4.6 ሚሊዮን ህዝብ ያላትና በወርቅና በአልማዝ ሀብት የከበረችው ማዕከላዊ አፍሪካ ሪፐብሊክ በብጥብጥ እየታመሰች ትገኛለች። ሞስኮም በዚች ሀገር 300 የሚሆኑ ወታደሮች ካሏት ከፈረንሳይ ጋር እየተፎካከረች ትገኛለች ተብሏል። በትግራይ የመገናኛ የመብራትና ሌሎች አገልግሎቶች እንዲጀመሩ ጥሪ ቀረበ። በጦርነት የተጎዳችው ትግራይ ለአስቸኳይ እርዳታ ክፍት እንድትሆንና የመገናኛ የመብራትና የትራንስፖርት አገልግሎቶች እንዲቀጠሉ ዓለም አቀፍ ድርጅቶች እየጠየቁ ነው። መንግስት የተናጠል የተኩስ አቁም ቢያውጅም ቁልፍ የሚባሉ ቦታዎችን ህወሓት መቆጣጠሩን ተከትሎ ስልክ ተቋርጧል። እንዲሁም የአየርና የመንገድ ትራንስፖርት አገልግሎቶችም ተቋርጠዋል። የኢትዮጵያ የፌዴራል ሰራዊት መውጣት እንዲሁም የተናጠል የተኩስ አቁም አዋጅ በችግር ላይ ያሉ ነዋሪዎችን ሁኔታ አላቀለለላቸውም ተብሏል። የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽነር ፊሊፖ ግራንዲ የመቀለና የሽራ አየር ማረፊያዎች ክፍት እንዲሆኑም ጠይቀዋል። ኮሚሽነሩ በትግራይ ያለው የሰብአዊ ሁኔታ እየከፋ ነው በማለት በትዊተር ገጻቸው አስፍረው አስቸኳይ የሆነ እርዳታ ለማድረስም መደረግ ይገባዋል ያሉትን አስፍረዋል። የተቸገሩ ሰዎችንም ለመድረስ ከአየር ማረፊያዎች በተጨማሪ የመብራትና የመገናኛ ዘዴዎች እንዲቀጠሉም ጠይቀዋል። የአውሮፓ ህብረት የውጭና የደህንነት ጉዳይ ኃላፊ ጆሴፍ ቦሬል በበኩላቸው የተኩስ አቁም ማለት የክልሉን መብራት መቁረጥና አስፈላጊ የሚባሉ መሰረተ ልማት ማውደም አይደለም ብለዋል። ታማኝ የሆነ የተኩስ አቁም ማለት አስቸኳይ እርዳታ የሚፈልጉ ወገኖች ህፃናትና ሴቶችን፣ ወንዶችን እንዲደርስላቸው የሚቻለውን ሁሉ ማድረግ ነው ብለዋል። ኃላፊው አክለውም ህይወትን ማዳን የሁሉም ቀዳሚ ተግባር ሊሆን ይገባል ብለዋል። የኢትዮጵያ መንግስት በበኩሉ አስቸኳይ እርዳታን አግዷል የሚለውን ክስ አይቀበለውም። የሰብአዊ እርዳታ አቅርቦትን በማገድ የትግራይን ህዝብ ለማፈን እየሞከራችሁ ነው፣ እንዲሁም ረሃብን እንደ ጦር መሳሪያ እየተጠቀማችሁበት ነው የሚሉት አስተያየቶች ተቀባይነት የሌላቸውና ከእውነታው የሚቃረኑ ናቸው በማለት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ተቀማጭ ለሆኑ ዲፕሎማቶች ተናግረዋል። የፌዴራሉ መንግስት በትግራይ የተከሰተውን ቀውስ በውይይት ለመፍታት እቅድ እንዳለው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ። ሚኒስትሩ የትግራይን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን በአዲስ አበባ ለሆኑ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡ ሲሆን በአሁኑ ጊዜም የዝግ ስብሰባ እያካሄዱ ይገኛሉ። አቶ ደመቀ የኢትዮጵያ መንግስት በትግራይ የተከሰተውን ቀውስ ለመፍታትና
ዘላቂ ሰላም ለማስፈን በህጋዊ መንገድ ከተመዘገቡ ፖለቲካ ፓርቲዎች ችግሩን ለመፍታት ፍቃደኛ ከሆኑ ከታች ካሉ የህወሓት አባላት ከሲቪል ማህበረሰቡና ከሀገር ሽማግሌዎች ጋር ለመወያየት እቅድ አለው ሲሉም ተናግረዋል። ድጋፋችሁን እንፈልጋለን፣ እንድትረዱንና ወዳጅነታችሁን እንሻለን ሲሉ ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ለዲፕሎማቶቹ ጥሪ አቅርበዋል። አቶ ደመቀ መኮንን የህወሓት ቡድን ከፌዴራሉ መንግስት ጋር ያለው ልዩነት በሰላም ለመፍታት ፍቃደኛ ሳይሆን ስለመቅረቱና ለተፈጠረው ጦርነትም ምክንያት መሆኑን አስረድተዋል። በትግራይ ክልል የሚማሩ የዩኒቨርሲቲ ተማሪዎች ችግር ላይ እንደሆኑ የሚታወቅ ነው። ስለሆነም የተማሪዎቹ ጉዳይ የሚመለከታችሁ ወገኖቻችን በሙሉ በትናንትናው ዕለት በ25 2013 ዓ.ም ጀምሮ በቀይ መስቀል ጽሕፈት ቤት በኩል የተላለፈና በትግራይ ዩኒቨርሲቲዎች የሚገኙ ተማሪዎችን እንዲያስመዘግቡና ቀይ መስቀል ዓለም አቀፍ ህጋዊ መብቱንና ኃላፊነቱን ተጠቅሞ ተማሪዎች ከትግራይ እንዲወጡ ያግዛቸው እንደሚደረግ እንዲያግዛቸው የሚደረግ በሚል መልእክት መተላለፉ ይታወቃል። ጉዳዩ ትክክልና መሆን ያለበት ቢሆንም በምዝገባ ብቻ መነሻ ተደርጎ ተማሪዎችን የማስወጣት ስራ ቢሰራ ሳይመዘገቡ የቀሩ ተማሪዎች ላይ ተጽዕኖ እንደሚፈጥርበት ስለታመነበት የኢትዮጵያ ቀይ መስቀል ድርጅት ያለ ምዝገባ ሁሉንም በትግራይ ዩኒቨርሲቲዎች የሚገኙ ተማሪዎችን የማስወጣት ስራ ቢሰራ ይመረጣል በሚል ታምኖበት ምዝገባው እንዲቀርና ተማሪዎቹ ከትግራይ ክልል በቀይ መስቀል ጽሕፈት ቤት በኩል እንዲወጡ እየተደረገ ይገኛል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዛሬ ይዘንላችሁ የመጣናቸው መረጃዎች እነኚህን ይመስሉ ነበር። ስለሰጣችሁን የልብ ጆሮ ከልብ እናመሰግናለን።